ሰላም እንዴት ናችሁ? ዌልካም ቱ አቤሎዲ ዩቲዩብ ቻናል። እንኳን ወደ አቤሎዲ የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል ምርጡን ለእናንተ በየሳምንቱ ቶፕ 3 የተመረጡ የፖድካስት ቪዲዮ ጥቆማ ይዘን ቀርባለን። በምርጥ ጥቆማችን ትምህርት ቤት እያለውም የምወደው የፋርማሲውቲክስ የሚባለውን የፋርማሲ ሳይንስ ነውና 4 ትላልቅ ሳይንሶች አሉት። አንዱን ሳይንስ በደንብ ወደው ስለነበረ እንዴት መድኃኒት መፍጠር ይቻላል፣ አትሊስት ኢዚሊ ቫዝሊን ማምረት እንኳን ያቅተናል፣ ትንሽ ነገር እንዴት ነው ማምረት የሚችለው የሚል እሳቤ ውስጥ ገባ ነበርና ከፒኤፍኤስኤ ወጥቼ ወደ ፕራይቬት ቢዝነስ ከገባው በኋላ የራሳችንን ኩባንያ ማቋቋም አለብን ብለን አንድ ወዳጄ ጋራ ቁጭ ብለን አውርተን ነበረ። ለአንድ 5 ወር እየተነጋገርን ብር አዋጥተን ፋርማሲውቲካል ካምፓኒ እንዲኖረን፣ እኔ የፋርማሲውቲካል ማርኬቱ ልምድ ነበረኝ፣ እሱ ደግሞ የኢትዮጵያ ውስጥ የመድኃኒት ማስመዝገብ ስራ ወይም የሬጉላቶሪ አፊር ስራ በደንብ ያውቃል። ሌላ አንድ ጓደኛችን ደግሞ በፒኤፍኤስኤ የመድኃኒት ግዢ ላይ ስለሰራች ጨረታ የመጫረት አቅም ይኖራታልና እነኚህ 3 ነገር አብረን ቁጭ ብለን ብንሰራ የሆነ ውጤት እናመጣለን ብዬ አስብ ነበር። ስለዚህ ይህን ለማድረግም አትሊስት ሲድ መኒ ያስፈልጋል። ደሞዝተኞች ነው ሁላችንም፣ ከፋሚሊ የምናገኘው ነገር ስለሌለ መቆጠብ አለብን። እዚህ ያን ቆጥበን አፍተር 5 months 6 months እንገናኝ ተባብለን ተቀጣጥረን ሄድን። then after 5 months እንገናኝ፣ ያው በሚጠበቀው ሌቭል አልደረስንም፣ ግን we created the company ዛፕ ሄልዝ ኬር ፒኤልሲ የሚባል then after ደግሞ እሱም ዘገየና ደግሞ ድጋሚ ስንገናኝ ሲኒያ ሄልዝ ኬር ፒኤልሲ የሚባል ካምፓኒ አቋቁመን ነበረ። ኮሌጅ ሜቴ ነው፣ እኔ ጁኒየር ነው ጎንደር ዩኒቨርሲቲ። ከተመረቀ በኋላ he just came to አዲስ ለሰብ ስፔሻሊቲ ትምህርት። ጎንደር ዩኒቨርሲቲ ጥሩ ተማሪ ስለነበረ በሕክምናው፣ እዚህ ደግሞ በሰብ ስፔሻሊቲ ለኒውሮ ሰርጀሪ አዲስ አበባ ዩኒቨርሲቲ ስለመጣ እዚህ ከጓደኞቹም ከቤተሰብ ያገኘውን ገንዘብ ተጠቅሞ ሳይድ ቢዝነስ to sustain his living here እና ትምህርቱም ኢዚ እንዲሆንለት ስላሰበ የኔን ሙያዊ ገዛ ፈልጎ ይሄ አድቫይስ አሁን ኦፕን ፋርማሲ ምን ትላለህ አለኝ። ትዝ ይለኛል ወላይታ ነበርኩኝ ለስራ ጉዳይ ፊልድ ሄጄ፣ ቆይ እስኪ ጠብቀኝ አንድ ቀን ሰው በ3ኛው ቀን መጣው። ቁጭ ብለን አወራን፣ ሐሳቤን አስረዳሁት። ማካፈያ ብንከፍት ከአስመጪዎች ገዝተን ለሆስፒታሎቹ እናከፋፍል ስለው 100% እስከ ዛሬ እሱ አምኖ እንደሰጠኝ ማንም ሰው አምኖ አልሰጠኝምና ከፋሚሊ ከጓደኞቹ የሰበሰበውን ካሽ do it whatever you want ብሎ ድሮጋ ተመሰረተ። ድሮጋ ፉትቦል ክለብ። የሚገርም ነው እንግዲህ ይሄ ሁሉ በ8 ዓመት ውስጥ ነውና እንዴት ሊሆን ይቻለ? አክቹሊ ይሄ ሊሆን የቻለው በቲም ወርክ፣ ስትሮንግ የሆነ ቲም ወርክ አለ፣ አንደርስታንዲንግ፣ እርስ በርስ በጣም እንረዳዳለን፣ እንግባባለን። ያው ሁሉም ነገር አንድ ቦታ የለም አይደል? የተለያዩ ሰዎች የተለያየ ጥበብ፣ የተለያየ ሌቭል ኦፍ ኮሚትመንት፣ የተለያየ ዴዲኬሽን እና ስራ፣ በየቀኑ ስራ፣ በየቀኑ አዲስ ነገር፣ በየቀኑ ለውጥ። በዚህ ሰፊ ቲም አለ። ቲማችን ያው ስራውን ሲሰራ ለራሱ ብሎ ነው የሚሰራው። ሁሉም የኛ ኩባንያ አባላቶች ኒል 500 የሚጠጉ ሰዎች አብረን እንሰራለን። ሁላችንም እንግዳው ወደ ስራ ከተሰማራን በኋላ አብረን ነው የምንበላው፣ አብረን ነው የምንሰራው። የሲኦ መኪና ማቆሚያ የለንም፣ የሲኦ የተለየ ምግብ የለንም። ሁላችንም ተመሳሳይ የሆነ ኑሮ ነው የምንኖረው። ስራ ካለ ግን እንሰራለን፣ እንጨቃጨቃለን፣ እንጣላለን። የምንጣላው ግን ለስራው ስለሆነ ያው ኮሚትድ የሆነ ቲም አለን፣ እንሰጣለን። በዋናነት ግን ኮሚኒቲ ኢንጌጅመንት ነው የኛ ፋርማሲዎች የሚከፈቱበት ቦታ። የሚኖሩትን ማህበረሰቦች የማህበረሰቡን ችግር አንደርስታንድ ካደረግን በኋላ እዛ አካባቢ ለሚኖረው ማህበረሰብ ችግር ለመንግስትም ይሁን ለሀገሪቷ ጤና ኢንፑት መስጠትና ስክሪኒንግ ላይ መሳተፍ፣ ወደፊትም ደግሞ ሲሄድ ቫክሲን
ለመስጠት ለምን ሆስፒታል መሰለፍ አለባቸው? እንግዲህ ልጅ ለማስከተብ ሆስፒታል ሄደ ሰው ካለ ረጅም ወረፋ ከሚጠብቅ በፋርማሲዎች ሊመጣ ይችላል። እዛው ባለው የፋርማሲ አገልግሎትም በደንብ ጠንክሮ ሊሄድ ይችላል። ሄልዝ ስክሪኒንግ ላይ ለምሳሌ ተላላፊ ያልሆኑ ህመሞች አሉ። ተላላፊ ያልሆኑ ህመሞች በዋናነት ደም ግፊት፣ ስኳርን እንኳ ብቻ ብንይዝ ሰዎች ከቻሉ ቤታቸው እንዲለኩ፣ ካልቻሉ ግን እኛ ፋርማሲ መጥተው ይለኩ። ከአሁን ከ11 ዓመት በኋላ ማለት ነው። በጣም አምቢሽየስ ነው። ከምፓኒው ከተመሰረተ ከ20 ዓመት በኋላ an 20th year of establishment 50,000 ስራዎችን የምንፈጥር ይመስለኛል። በ2026 5,000 ስራዎችን እንፈጥራለን። አሁን 500 ላይ ነው ያለነው። የዛሬ 9 ዓመት 4 ነበርን። 2 ፓርት ታይመር እና 2 ፉል ታይመር፣ 2 ደግሞ ስራ አስኪያጅ እና ምክትል ስራ አስኪያጅ ፋውንደሮቹ ማለት ነው። እሱ ወደፊት የምናያቸው ናቸው። 1,000 ፋርማሲ actually it's not easy ግን ምክንያት አሁን የሚነግረን ነገር አቺቭ እንደውም አሁን የቀረብን ስንመጣ እዝሊ አቺቭ እንደምናደርገው እየገባን ነውና በሱ ረገድ በደንብ እያየነው ነው። ቪዥኑ ይመጣል። ቪዥኑን ኮሜንት እናደርጋለን፣ መፍትሄ እናመጣለን። 30% ረቨኗችንም ከኢትዮጵያ ውጭ በሚገኘው ቢዝነስ እንዲሆን እንፈልጋለን። የቫን ጉዳይ እንግዲያው 1 ዓመት ሳይሞላ የሰራናት አንድ መኪና ገዝተን ነበርና ከኋላ ትጭናለች። በጣም ዱረብል መኪና ናት። ከኋላ ዕቃ ትጭናለች፣ ከፊት አንድ ሰው ጨምራ ትይዛለች። ሆስፒታሎች ዕቃ ለመውሰድ እኛ ጋር መጥተው ያው ቶሎ ነው ያው ሆስፒታል ከክፍለ ሀገር የሚመጡ ሆስፒታሎች ደግሞ ዩዥሊ የቀና በላቸው አነሰ ስለሚል ማደር አይፈልጉም። የአዲስ አበባን ወከባ አይፈልጉትም። ስለዚህ as ፖሲብል ከአዲስ አበባ መውጣት ነው የሚፈልጉት። ኢፍ ዴይ ካን ወጣ ብለው ማደር ነው የሚፈልጉት እንጂ አዲስ አበባ ማደር አይፈልጉም። ዩዥሊ ደግሞ ቶሎ ቶሎ የሚመላለሱ ከሆነ አዲስ አበባ ፊትም ኪስም ያጠራር ብለው ያስባሉና ከአበሉ ጋር አይሆንላቸውም። they find good people አዳዲስ ነገር ያሉ ግን ደግሞ ያው ኑሮ ሲመጣ ደግሞ አይችሉትምና በደንብ ያዋክቡናል። ስለዚህ ያኔ ብድግ አድርገን አስነስተህ ቶሎ ሮጠ ብለህ ትይዛለና ይመስለኛል ኩባንያው ስራ አስኪያጅ ይመስለኛል ያላቀውም በአካል ኮንቴነር ሊያስገባ መኪኖቹን እንዳላስወጥቷል። እኔ ያን አላየሁም። አስገባውና ቃለ መግዛት መኪናውን አቆም ያስወጥ አሳ እንጂ ወደዛ ላይ እንዴ ሊገዛ እኮ ነው የመጣሁት ደንበኛ ነኝ ደግሞ ለምን እንደዛ አላየሁም ብዬ ያኔ ተናድጄ ስለነበረ አነሳውና አወጣው። ከዛ እቃውን መግዛት ደግሞ አማራጭ የለህም፣ ገዝተህ ትወጣለህ። ማረሳቸው ናቸው የራሳቸው ግን ደግሞ ገና እኔና ዶክተር አብዲ ስንነሳ 20% of the company share is belongs to the member ብለን ዲክሌር አድርገን የተነሳ day one. So it is in its way. ስለዚህ everybody can own the company. everybody በሙሉ ስም የሚጠራኝ ሰው የለም። በቃ ሁሉም ሰው ጓደኛዬ ነው ቢሮ ውስጥ። ስለዚህ ያው የኔ መጣ ምናምን ነው እንጂ ሄኖክ መጣ ብሎ የሚደበቅ ሰው የለም። so we live our life ግን ስራው ጠንካራ ያለ ነው። ቤት ያን ኮፕ የሚያደርጉ ሰዎች ማክሲመም 1 ዓመት ነው የሚቀመጡት። ነገር ነው የኮፕ የሚያደርጉት ግን የህብረተሰቡ ሬሽዮ ባልተዳረሰበት ሁኔታ ሐኪሞቻችን 7 ዓመት ተምረው ስራ የላቸውም። so we are a health care company. we do care about the community. community ደግሞ የተሻለ ሰርቪስ እንዲኖር በሄልዝ ኬር ዊንጉ ስለምንመጣ እዛኛው ላይ የዲያግኖስቲክ ሴንተራችን የፕራይመሪ ኬር እና ተርሸሪ ኬር ቤዚካሊ የፕራይመሪ አዘወለ ተርሸሪ ኬር ላይ ዶክተር አብዲ የሱ አሻራ የሚታይበትን ስራ እየሰራ ነው ከቲሙ ጋር። ሱነር አሜዚንግ የሆነ ኦርጋናይዜሽን ይዘን እንመጣለን። it's just an organization ያው እንደፍረዋለን ብለን አስባለን እንዲሰራንበት ነው። አይ አለን ሚቲንግ እኮ አለ። ለምሳሌ ኳርተር ሚቲንግ አለን የማርኬቲንግ ሁሉንም ማርኬቲንግ የምናገኝበት እዛ ላይ እኔ ይገኛለሁ፣ ቶፕ ማኔጅመንቱ ይገኛል።
ኳርተርሊ የማርኬቲንግ ቲም ይገኛል ከሁሉም ሀገር። በዚህኛ ማርኬቲንግ ስትራክቸር እንግዲህ በመላው ሀገሪቱ ወደ 13 ቴሪቶሪዎች አሉና 13ቱም ቴሪቶሪ ያሉ ሰዎች ይመጡና በየ3 ወሩ እንወያያለን። ስራም በትምህርትም እስካሁን ባሳለፍከው ህይወት ስለ ህይወት የተማርከው አንድ ዊዝደም ወይም ህይወት ጥበብ ወደ አንድ ጨምቀህ አምጣው ብትባል ያ ምንድን ነው? እንግዲህ በደንብ ጨምቀን ካመጣ ነው ያው ሰው የሚሰራውን ስራ ተክቶ መስራት አለበት ብዬ አስባለሁ። ስራውን ሲሰራ ደግሞ አውትሞስት ሰው በሚያየው ልክም ፈጣሪ የሚያየዋልና ያ ማለት ይሄ ኢንቴግሪቲ የምንለው አለ አይደል? ሰው ሲያይህና እግዚአብሔር ሲያይ የምታደርገው እንደማለት ነው። አሁን ካሜራ ላይ ሆነን የምናደርገውና ከካሜራ ውጭ የምናደርገው ነገር የተቀራረበ ቢሆን የተሻለ ነው። ኮሚትመንት በጣም ስትሮንግ የተማርኩት ኮሚትመንት ነው። በኮሚትመንት ውስጥ በቻይነት ውስጥ የሚመጣ ነገር አለና ኮሚትድ ሆነ ስትሰራ ቻይ መሆን መቻል አለብን። ያው ቻይ ከሆንክ ለሚመጣው ነገር ቀለል ብሎ ስለሚያልፍ እሱ ትልቅ ነገር ነው የሚሆነው። የሆነ ሰው ጽፎ ካልተነበበለት ማለት ድግስ ደግሰ ሰው አልመጣልህም ማለት ነው። እዚህ ለእኔ እንደዚህ ያክል ነው ፊሊንጉና ብዙ ሰው እያነበበው ስለሆነ በጣም ደስተኞች ነን። ቴዎድሮስ ተክለአረጋይ ጋር በጋራም ስንሰራው ከሰራነውም በኋላ በጣም ደስታ ላይ ነን። ጠበቃችሁታል ግን ሰው እንደዚህ ይቀበለዋል ብላችሁ? ይቀበለዋል ብለን አስበናል። ግን ካሰብነው ደግሞ ከፍ አለ። ግን 2 ዓመት ነው የሰራንበት። 2 ዓመት ጊዜ ወስደን እየተገናኘን እየጻፍን ብዙ ይወጣሉ፣ ብዙ ይገባሉ፣ አዳዲስ ነገሮች አሉ። ያው መጽሐፍ ሲዘጋጅ እንደዛ ነው። ግን 2 ዓመት ወስዶብናል። ልጅ እንደዛ አይነት እቅድ የለውም። የልጅ አጀንዳ መወደድ መፈለግ ብቻ ነው። ወደዚህ ምድር ሲመጣ ከዳይፐሩ ከልብሱ ከገላውን ከማጠብ ከማብላቱ ከማጠጣቱ በተጨማሪ ትልቁ የኢሞሽናል የስሜት ፍላጎቱ ፍቅር ነው። ልጅቷ ይሄን ባረገች ቁጥር እናት ትቀርባታለች፣ ትነካታለች፣ ትታያለች። ምንም የልጅ ረሃብ ነው መታየት፣ መነካት፣ መታቀፍ። ስለዚህ ምን አድርጋ ነው ያገኘችው? ሰታ ነው ያገኘችው። ካልሰጠች ግን ያንን ነገር ማግኘት አትችልም። ስለዚህ ሁሉ ጊዜ ማድረግ አለባት ማለት ነው። ባለፈው አንድ ደንበኛ ምን አለችኝ፣ አስተማሪዎች በሙሉ ልጆቹ ምናምን የመጡ ሲስሙት እኔ ስሰማው ስል እቺ ደግሞ ምን ትመስላለች አለኝ፣ ዘርቤልኝ ምናምን በቃ ወይ ጸጉሯ ተንጨባሯል ምናምን። አንቺ ክላይንቴን ያደልት ክላይንት ምናምን አለኛለች። ከዛ አጋጣሚ እቺ ልጅ ጎበዝ ተማሪ ናትና አንደኛ ወጣለች። ከክላስ ስወጣ ያለኝ አስተማሪ መጥቶ አቀፈኝ። እንተን ያኔ ተማርኩ አለች ቲጂ። ለካ ሰዎች የሚወዱኝ አቺቭ ሳረግ። አሁን የቶም ኤንድ ጄሪ ፊልም አለ አይደል? ይዟት እኮ አያውቅም ጄሪ። ልጆች ያያሉ ቤት ቶም ኤንድ ጄሪ ምናምን እያሉ እንደማ አንዳንዴ ታናድደኝ ነበር። ለምንድን ነው የማትያዝለት? በጣም አያሳዝንም? ቶም ሁሌ አንዳንዴ ቁጭ ብሎ ሲያለቅስ ያሳዝነኛል ከምር። ቶም ኤንድ ጄሪ ትሆናለህ ማለት ነው። ሁሌ ቶም ጄሪን ይዟት አያውቅም አይደል? ሁሌ ፍቅር ቼዝ እያረክ ትኖራለህ። ተወደህ አታውቅም፣ ሞልቶ አያውቅም። ሁሌ ትሮጣለህ። አንዳንድ ጊዜ ደግሞ ይገርምሃል፣ በህመም መልክ ደግሞ ይቀመጣል ሰውነታችን ውስጥ ማለት ነው። ያምሃል እንደ ማይግሬን። ብዙ ክላይንቶች ማይግሬን አጋጥሞኛል። በጣም ፕሮሰስ ስናደርገው ወይንም ደግሞ ያ በጣም የልጅነታቸው የነበረው የጎዳቸው ነገር ላይ ስንሰራ ይጠፋል። ሐኪም ቤት ይሄዳሉ፣ ምንም የለባችሁም ነው የሚባሉት። ወይ ወገብ ህመም፣ ወይ ማጅራት ህመም፣ ወይ ጨጓራ አይነት ሲምፕተም በደንብ አጋጥሞኛል ክላይንቶች ጋር ስሰራ። ይቀመጣል ማለት ነው። ስለዚህ ከአንዱ ስለሆነ እንደገና ደግሞ በደመ ነፍስ ስለሆነ የምታስታውሰው ልጅነት አልፏል ብለህ ነው የምታስበው። አላለፈም። ቀኑ ዓመተ ምሕረቱ ጊዜው አልፏል። ያ ትውስታ ግን ይመጣል። ይህን ስል ግን ሁሉ ነገር ቻይልድ ትራውማ ነው እያልኩ አይደለም። በጣም የተመቸኝ ነገር አንዱ መጽሐፉ ላይ የተቀመጠው በጣም የተመቸኝ ነገር ምንድን ነው? ሰዎቹን ሳያቸው አዳልት ወይም ትልቅ ሰው ናቸው፣ የሚታየው ግን ህፃን ልጅ ነው። ስለዚህ ምን አልሽ? ትልቁ ትንሹን እንዲያባብለው ማድረግ ስትይ ዋው አልኩኝ። እንዴት ትልቁ ጋር ምንም ችግር የለም። አሁን እዚህ ትልቋ ቲጂ ላይ ቤት የምታስተዳድር ልጆች ያላት፣ ህይወት ያላት፣ ስራ ያላት፣ ህልም ያላት። ማን ያዘዋሉን ብናየው ህልም ያለው፣ ስራ ያለው፣ ትልቅ የሆነ
በጣም ማንም መጥቶ የማይጨፈልቀው እንዲያርግ ምናምን አንባልም። ከዛ አደልት ነን፣ አቅመ ቢስ አይደለን። ነገር ግን ያ ደግሞ የተጎዳው ክፍል እንበል ወይም የልጅነት ፓርት ግን አቅመ ቢስ የሆነ የማይችል የሚፈራ ፕሮቴክት መደረግ የሚፈልግ ነው። በሁለቱ መካከል ልበል ሁለት ሀገሮች ብለህ አስበው፣ መሀል ላይ መገናኘት ፈልገው ግን ድልድይ የሌላቸው። ቴራፒ የሚሰራው እሱ ነው። ሁለቱን ነው ኮኔክት የምናደርጋቸው። ብዙ ጊዜ ደንበኞቼ ጋር የሚያየው አድገዋል ግን አላደጉም። ታረግ የምትወስነው ውሳኔ በደመ ነፍስ ስለሚሆን ትልቁ ስራው ቅድም እንዳልኩ የትራውማ ትልቁ ክፋቱ ያልኩ ዛሬን አይደለም የሚወስድብን። ዛሬን ብቻ መውሰድ ብቻ አይደለም፣ በጣም የምትወስነው ውሳኔ ዋጋ እንዲያስከፍል ያደርጋል። ለምን? አሳቢው አንጎል ክፍል በጣም አክቲቭ ስለማይሆን ማለት ነው፣ እረፍት ላይ ስለሚሆን። ነገር ግን ይሄ ሰርቫይቫል ብሬን የምንለው ደመነፍሳዊ አንጎል ክፍል ስለሆነ የምትወስነው ውሳኔ በሙሉ ደመነፍሳዊ ነው። መኪና ስትገዛ ደመነፍሳዊ ነው። ቤት ስትገዛ ደመነፍሳዊ ነው። የሆነ ነገር ስታደርግ ቅጽበት ቶሎ ነገር ነው የሚሆነው እና ዋጋ ያስከፍላል። ሌላው ደግሞ ምርጫ የምትወስነው የምትመርጠው። አንዳንድ ሰዎች ይሉኛል በጣም የሚጠቅመኝ ሰው ጋር ሳይሆን የማይጠቅመኝ ሰው ጋር ነው የምሆነው። የሚጠቅመኝን ስራ ሳይሆን የማይጠቅመኝ ስራ፣ የሚጠቅመኝን አስተሳሰብ ሳይሆን የማይጠቅመኝ። ቾይስ አፌክት፣ እዚህ ጋር ምርጫ አፌክት ይደረጋል። አንድ ክላይንቶች ይሉኛል ቲጂ በጣም የሚሰለቸን ነገር ድሮ ሳድግ ይላሉ ቤት ውስጥ አባቴ ወይ እናቴ ጓደኞቻቸው ነው በቃ ይሄ የሚያውቁት ሰው ይመጣል እኛ ቤት የሆነ በቃ ቡና ይፈላል በጣም ኢንቲሜት ሆነናይና ከሆነ ጊዜ በኋላ ደግሞ ያንን ሰው ጠልተው ጠምደውት አስጠልቷቸው ጎዳን ብለው ሲያለቅሱ ነው የምናየው። ልጁ ምንድን ነው እዚህ ጋር እያየ ያለው መስመር ማለት ሰዎችን ምን ድረስ ነው የምናስገባቸው? እንደውም በዚህ አጋጣሚ መጽሐፉ ላይ ጠቅሼዋለሁ። ለምሳሌ ያክል ቤት መኖሪያ ቤት ብለህ ብታስብ ልክ እኔ እንደመጣሁኝ ዘለ መኝታ ቤት አታስገባኝም። መኝታ ቤት የምታስገባው ሰው አለ፣ ሚስጥረኛ የልብ። ከዛ ደግሞ ገንዘብህን፣ ፓስፖርትህን፣ ምናምን ወርቆች ምናምን የሚስት ምናምን ይቀመጥበት ደግሞ እሱ ደግሞ በጣም ሁነኛ ሰው ነው የምታሳየው። ከዛ ደግሞ ሳሎን የምታስገባው ሰው አለ። ሳሎን የምታስገባው ሰው ኮመን ቫሊዩ አለ። ፖለቲካ ታወራለህ፣ ስለ ሃይማኖት ታወራለህ። እዚህ ሀገር በቃ ምንድን ነው ነገር ይሄ ነገር እንደ ይስተካከላል ትከራከራለህ። ኮመን ቫሊዩ አለ። ግቢ ላይ ደግሞ የሚቀርሰው አለ። ግቢ ውስጥ ደግሞ ብዙ ጊዜ ግቢ ውስጥ የሚቀርሰው ምሳሌ ያክል አንዳንዴ ቧንቧ ሲበላሽ የሚሰራው ሚስት ምናምን በርበሬ ሽሮ እንዲዘጋጅላት ስትፈልግ የምትቀጥረው የሚያግዛት ሰው ሊሆን ይችላል። ከእነሱ ጋር ያለ ኮንቨርሴሽን በጣም አጭር ነው። ሰላም ነው፣ እንዴት ነው፣ ልጆች ደህና ናቸው፣ ስራ ጥሩ ነው፣ በርቱ ብለን የምትሄደው ቬሪ ሊሚትድ ነው። ከዛ ደግሞ የመጨረሻውን ልንገርህ፣ በር ላይ የሚያንኳኳ ሰው ነው። አንኳኩቶ መብራት አለ ሊልህ ይችላል። እናንተ ቤት ውሃ አየለም ያቶ እንትና ቤት አይደለም ይሄዳል። እነዚህ 5 ሰዎች ናቸው ህይወታችን ውስጥ የሚገቡ። ከበራችን ውጭ የሚሆኑ አሉ፣ ግቢያችን ውስጥ የሚገቡ አሉ፣ ሳሎናችን ውስጥ የሚገቡ አሉ፣ መኝታ ቤት የሚገቡ አሉ፣ ያቺ ጌጣጌጥ እቺ ሴፍ ቦክስ ዋጋ የሚደርሱ አሉ። ባውንድሪ ሳናቅ ማደጋችን ዛሬ ያወቅከው ሰው አልጋ ላይ ተቀምጧል፣ አልጋ ላይ ተቀምጧል ወይ ሴፍ ቦክስ ጋር ደርሷል። ግን አሁን ትልቁ ምንድነው? አሁን አንደርላይንግ ኢሹን ነው። ምንድነው መሰረታዊ ፍላጎት? ለምሳሌ አሁን ትልቁ ምንድነው? ለምንድነው ፖስት የምናደርገው? ኦኬ ማኪያቶ ጠዋት ስጠጣ ፖስት አረኩኝ፣ ምሳ ላይ ወይ ክትፎ ወይ ስጋ ስበላ ፖስት አረኩት፣ ከዛ ማታ ላይ እራት ስወጣ ወይ ዋክስ አረግ የከተማውን ምናምን መብራቶች ምናምን ሊሆን ይችላል ፖስት አደረኩት። አደርገው እችላለሁ። ኢትስ ኦኬ ማድረጉን እየተቃወምኩት አይደለም። ግን ዋይ ለምንድነው የምናደርገው? ምንድነው አንደርላይንግ ኢሹአችን? ይሄ ነገር ለምንድነው በጣም ፖስት እያደረኩኝ ራሴን ቤተሰቤን አንዳንዴ እንደውም በጣም አንዳንድ ፖስቶች ያሰጋሉ። ለቤተሰብህ ደህንነት፣ ለልጆችህ ደህንነት ሁሉ የሚያሰጋ ነገር አለ። አንዳንዴ ብዬም አልፋቸዋሉ። ሁሉም ግን አይደሉም። ለምንድነው ምንድነው ረሃቤ? ምንድነው ጩኸቴ? መታየት ስለምፈልግ ነው ወይንስ ኤክስፔሪየንስን ያሳለፍኩትን ነገር ከሌሎች ሰዎች ጋር ሼር ለማድረግ ፈልጌ ነው? እውነቱ የቱ ነው? ይሄ ነገር ሳል ነው ኒሞኒያ ነው እንዲህ እያደረገኝ ያለው? በጣም እሱ በጣም መጠየቅ አለበት እና ለራሳችን መመለስ አለብን። ለምሳሌ አንዳንድ አብሬያቸው መጽሐፉን ላይ ጠቅሼዋለሁ ሰራቸው የነበሩት ክላይንቶቼ ቤታቸው ውስጥ ድብልቅልቅ ያለ ጥብ ኖሮ ወይ ሌላ ሴት መሀል ገብታለች ወይ ሌላ ጉዳይ ኖሮ ግን የኔ ፍቅር ምናምን ተብሎ ወይ የሚስቱን ወይ የባሏን እንትን ተደርጎ ምናምን ፖስት ይደረጋል። ይነግሩኛል። ለምን ስላቸው በቃ ሰው ደስ አይበለው ብዬ ነው። ያችኛዋ እንድታይ ስለምፈልግ ነው ሊሆን ይችላል። ወይ ደግሞ በቃ
የደህና ነኝ አይነት ስሜት እንዲሰማኝ ፎቶግራፉ ሲለጠፍ ላይክ ሲደረግ ስለዚህ ምንድነው is a part of her ወይንም ደግሞ በውስጧ የምታስበው አለ ትዳሬ ደህና ነው ትዳሯ እኮ ደህና አይደለም ትዳሬ ቤተሰቧ ደህና አይደለም ግን ቤተሰቤ ደህና ነው ደህና መሆኑ ይሄው ማረጋገጫ ፎቶግራፍ አለ ሌላ ማረጋገጫ ላይክ ሌላ ደግሞ ተጨማሪ ማረጋገጫ ኮሜንት እዚህ ደህና ነኝ ሄደ ዲፌንስ ሜካኒዝም ወይንም ደግሞ ይሄ በቃ ሳሉን ለማቆም አሁን ሲያስለኝ ኒሞኒያ ያመመኝ ግን የካፍ ሲረፕ ወስዳለሁ ዝም ብዬ 2-3 ቀን ያስታግስልሃል ግን ተመልሶ ግን ሳሉ ይመጣል እዚህ ለምን አሁን ቻሌንጂንግ ነው ለኛ ለዚህ በተለይ ወላጅ ለሆነ ለዚህ ትውልድ እኔ እንደዚህ አይነት ፈተና አለ ብዬ አላስብም ከብዙ ነገር ጋር ነው ከኑሮ ጋር ትታገላለህ ከገቢህ ጋር ትታገላለህ ከስራ ጋር ትታገላለህ መንገዱ ራሱ በራሱ የተዘጋጋ ነው ከዛ ደግሞ ገብታ እናት ልትሆን ትችላለች ከቤት የሚያግዟት ጋር ከቤት ሰራተኛ ጉዳይ ጋር ትታገል ማለት ነው ትግሉ በዛ ትግሉ ውስጥ ደግሞ ልጆች ደግሞ ይመጣሉ እንዳልከው ዘሎ ላይ ሲወጣ ጨርሳል ዞር በልልኝ አተኛም እስካሁን ድራሽ ልትመታው ሁሉ ትችላለህ ማቁጭ በላለ እንደገና ነው 2 ሰዓት ነው ሲል ምናምን በቃ ግባና ተኛ እና ሌላው ትልቁ ደግሞ ችግሩና ክፋቱ ልጆች ቋንቋ የላቸውም ጨዋታ ነው ቋንቋቸው እንደኔና እንዳንተ ማውራት ማለት መጫወት ነው ሰው ከልጅ ጋር ማውራት ከፈለክ አጫውተው ያ ነው የልጅ ቋንቋ ጨዋታ ነው አሁን እንዴት ነው ማን ያዘዋል ስራ እንዴት ነው ጥሩ ነው ወይ ምናምን እያልን የምናወራቸው ወሬዎች ልጆች ጋር ሲሄድ ማለት ነው መጫወት ነው መላፋት ነው መሯሯጥ ነው ወይ የሚወዱ አይነት ጨዋታ ውስጥ ኢንጌጅድ መሆን ነው ብዙ ጊዜ እኔም በተለያየ መድረክ ላይ የምናገራለሁ 30 ደቂቃ እንስጣቸው በቀን 30 ደቂቃ ስልክን ዞር አድርገህ ቴሌቪዥኑን ላይ ኖር ይችላል የሆነ ነገር ቁጭ አድርገህ ማውራት ሳይሆን እንደው ወሬ ምክንያቱም ገና ናቸው በጣም well developed እና ጥቁር አድርገው ነው የሚረዱት ብለሻል መጽሐፉ ላይ በቃ ትክክል ምንም ገና ነው እንዴት መሰለ ይሄ ምክንያታዊ አንጎል ክፍል ገና እድገቱን አልጨረሰም በማደግ ላይ ችግኝ ብለህ አስበው ገና ነው እዚህ ብዙ ነገር አገናዝብ ብዙ ነገር ወደ ስሜት ነው የሚያጋድሉት ስለዚህ ስሜት አለው ጨዋታ ደግሞ መነካካቱ መላፋቱ ማውራቱ ምናምን ኦፍ ኮርስ በዛ ውስጥ ወሬ ይኖራል ግን ወሬውን ደግሞ በጣም ባናደርገው ፎርማል ባናደርገው እንዴት ነው ትምህርት እንዴት ነው ሂሳብ እንዴት ነው እያስተካከልክ ነው ድርቅ ያለ ነገር ማለት ነው የአካባቢ ሳይንስ እንዴት ነው ምናምን ካልከው ይሄ ያዋቂ ወሬ ነው ያዋቂ ወሬ ነው ንግዱ እንዴት ነው ማለት ነው ለልጅ ግን እንደዛ አይገባውም ዛሬ ምን አስከፋ ዛሬ ምን ደስ አለ ዛሬ ምን አሳዘነ ስሜታዊ ማድረግ ነው ስሜት ዛሬ ምንድን ያሳዘነ ዛሬ ምን አሳቀ ወይኛ ትርት ቤት እንትና ወደቀሽ ሊሉ ይችላል ልጆች ያስቃላ መውደቅ ወይ አስተማሪ ስታር ሰጠችኝ ወይ ጎበዝ አለች ምናምን ሊሆን ይችላል so more of ቀለል ብናደርገው ብዬ ነው ማሰበውና ግን 30 ደቂቃዋን ብዙ ጊዜ ላለው 20 ደቂቃ 30 ደቂቃ ወደዛ ሲወሰዱ ስላየሁኝ ነው እና ኢቭን ቤተሰባቸውን እስከመታው መንፈሳዊነት ነው የሚሉ ስትጠይቃቸው በቃ እኔ መንፈሳዊ ሰው ነኝ መንፈሳዊ ሴት ነኝ መንፈሳዊ ወንድ ነኝ ይሉሃል ያስፈልጋል አስፈላጊነቱ ከኔ በላይ የሚመሰክር የለም መደገፍ ራሱ አለባቸው ሃይማኖት ተቋማት እንደዚህ አይነት ነገሮችን እነዚህ አሸር ቤቱም ሰንበት ትምህርት ቤቱም ክርስትናም በእስልምና በጣም መደገፍ አለባቸው ሰንበት ትምህርት ቤት ታርገሽ ነበር ሄደሽ ነበር ሰንበት ትምህርት ቤት ተምሬያለሁ አዎ ተምሬያለሁኝ ገብቼ ነበርኩኝ የኖርኩበት የት ነበር ኮተቤ ኪዳነ ምህረት ትልቅ ደብረ ነው አዎ በጣም ሰንበት ትምህርት ቤቱም ትልቅ ነው መሰለኝ ሰንበት ትምህርት ቤቱ ያኔ እንግዲህ እኔ ትንሽ ልጅ ነበርኩ ገና ቤተክርስቲያኗ ትልቁ ቤተክርስቲያን ገና ለመሰራት ሲጀምር ነው ዋናው ቤተክርስቲያን ኮተቤ ኪዳነ ምህረት ካሄድክ ትንሽ የቤተክርስቲያን አለች የመጀመሪያዋ አዲሱ ደግሞ የተሰራ ቤተክርስቲያን አለ አንቺ በትንሿ ጊዜ ነሽ እኔ በትንሿ ጊዜ ነው የሄድኩት እና በጣም ለኔ ሪሶርስ ነበር በቃ እንዴት ልበል በጣም የማርፍበት ያወኩት ግን እንዳልኩ ክላይንቶቻችን ያስተምሩናል አይደል ስለ ስፒሪቹዋል ሪሶርስ ሲያወሩ ነው የነቃሁት እንዴ እኔም ለካ ነበረኝ ግን አልመሰለኝም ረስቼዋለሁ እኔ በጣም ያስታወሱኝ ክላይንቶቼ ናቸው ስፒሪቹ ከብዙ ጊዜ በኋላ ቅርብ ጊዜ ነው ያስታወስኩት ሳስበው ለካ ነበረኝ ምንድነው ቅዳሜና እሑድ እንሄዳለን ከሰዓቱን እዛ ነው የምናሳልፈው መዝሙሮች አሉ ትምህርት አለ አሁን አንዳንድ ቦታ ሳወራ በልጅነቴ በጣም ኢሞሽናሊ ኢሹ ነበረኝ ማለት ትምህርት ቤት ከዚህ በፊት ፐብሊክ ላይም ተናግሬያለሁ ከትምህርት ጋር በጣም የማርበት ትምህርት ቤት
ቻሌንጂንግ ትምህርት ላይ ጥንክር እንድንል ነው የሚፈልጉት። አሁን እረዳቸዋለሁ ትልቅ ሆኜ ሳስበው፣ ምክንያቱም ካልተማራችሁ ምንም አትሆኑ ነው የሚባለው። ገብጥኛ የደርግ ልጆች ነን። ስለዚህ ራሴ ላይ ኢንቨስት አደርጋለሁ። የስ የሚያስፈልገውን ነገሮች ሁሉ እሰጣለሁ። ግን at the end of the day ተቋሙ ለህዝብ መሰጠት አለበት። ጃፓን ተቋማትን ስላቆየች ነው አሁን ያለችበት የስልጣኔና የእድገት ደረጃ ያደረሰችው። በጣም የሚገርምህ በተለይ the new age ላይ ይሄ በጣም የጃፓን ዘመናዊነት በጣም እየገነነ በመጣበት ጊዜ አንድ ንጉስ ወደ ኢሮፕ ሰራተኞቻቸውን እና ባለመዋሎቻቸውን ላኩ። ምን እንዲያረጉ? እስቲ ደግሞ እኛ የጥንታዊ የሆነ ባህላዊ የእድገት ሚስጥሮች አሉን። አሁን ደግሞ እዚህ ላይ ዘመናዊ የሆኑ የእድገት ሚስጥሮችን ከኢሮፕ ተቋማት ሰርቃችሁ ማለት አይታችሁ ኦብዘርቭ አድርጋችሁ ኑ አሏቸው፣ ላኳቸው። ኢሮፕ ሄዱ። and then ሲያዩ እውነትም በጣም ኢሮፕ አድጋለች፣ ብዙ ጥሩ ነገር አለ። ከዛ በኋላ ሲመለሱ የስ ዘመናዊነቱን ይዘው መጥተዋል። ግን ሱፍ ለበስ ሆኑ። በጃፓን ባህል በጣም የራሳቸው የአለባበስ ስነ ስርዓት አላቸው። ሲጃራ ማጨስ ጀመሩ እንደ ኢሮፖቹ። በቶኪዮ አደባባይ ላይ ሲጃራ ይዘው ሶፋቸውን እያደረጉ ሌሎች ላይ ሞክ ማድረግ መቀለድ ጀመሩ። እነን ንጉሱ ያደረገው አንድ ነገር ነው፣ ሰብስቦ ለሌላ ማስተማሪያ እንዲሆን ረሸናቸው። ለምን? ጃፓን ዌል ሲቪላይዝድ ነን ዌስተርናይዝድ ኔሽን ነች። በጣም ሲቪላይዝድ የሆነች ያደገች ሀገር፣ ግን ደግሞ በምዕራቡ ዓለም እሳቤ ያልታፈነች ያልተያዘች ነች። ኦፍኮርስ አሁን ጊዜው በጣም እየተቀየረ ነገሮች እየተበላሹባቸው በጣም እየተጣጣሩ ነው። ግን ጀነራሊ ስፒኪንግ ጃፓንን ስታይ ባህላቸውን የሚወዱ ቫልዩ አላቸው። ትልቅ ደረጃ ደርሰው እስቲ ሪስፔክት ያላቸው ለሌሎች ታላላቆቻቸውን የሚያከብሩ ባህላቸውን የሚወዱ ህዝቦች ናቸው። ስለዚህ ኢንስቲትዩሽን ለመገንባት መጀመሪያ ምን መሆን አለበት? ኢንስቲትዩሽንን መምራት የሚችሉ መሪዎችን መፍጠር። that's what I did on myself። መጀመሪያ እኔ ላይ ነው ኢንቨስት ያረኩትኝ። እኔ አንደርስታንድ ላርግ። ከዛስ በኋላ የኔ ሊድ አፕሊፍት ሲደረግ ኦርጋናይዜሽኑም አብሮ አፕሊፍት ይደረጋል። የሚገርም አንድ የጠቀሰው ምሳሌ አሜሪካን ሀገር ማክዶናልድ በርገርን ታውቀዋለህ? የታወቀ ነው። ሁለት ወንድማማቾች they were pursuing American dreams still እና ሌላ ስቴት ሄዱ፣ ሞከሩ። ከዛ አንድ ቢዝነስ ሲጀምሩ ተሳካላቸው፣ የበርገር ቢዝነስ። ጥሩ ሆነ፣ ሰክሰስፉል ሆነ፣ ግን ኢፌክቲቭ አልነበረም። አንድ ሬይ ክሮክ የሚባል ሰው አመጡ። ሂዝ አን አሜዚንግ ኦርጋናይዜሽናል ሊደር ነው። እሱ ደግሞ አየህ የሊደርሺፕ አቅሙ ከፍ ያለ ነው። እነሱ ቢዝነሱ ላይ ነው፣ እሱ ሊደርሺፑ ላይ። እሱን ሲያመጡት ለረጅም ኦልሞስት ወደ 8 ዓመት አካባቢ ደሞዝ ሳይቀበል የራሱን ክሬዲት ወስዶ ቲም ቢውልድ አደረገ፣ ደሞዝ እየከፈለ። እሱ እኮ ደሞዝ የለው፣ ግን ያመጣቸው ቲሙ ደሞዝ አላቸው፣ እሱ ነው የሚከፍላቸው። ፔኒ አልተቀበለም ከድርጅቱ። and then he created this በጣም አሜዚንግ የሆነ የማክዶናልድ ሲስተም የሚባል ክሬት አደረገ። አሁን ላይ ማክዶናልድ 21,000 ብራንቾች ዓለም ላይ ያሉት 91 ሀገር ላይ ፋንክሽን ያደርጋል። እኛም ሀገር አለ። ኤግዛክትሊ። በጣም አቅም እየተፈጠረ ነው። አየዛ ጋር ሊደሩ ያመጣው ራይ እዚህ ጋር ኦርጋናይዜሽኑ ኤክስፖኔንሻሊ እንዲስፈነጠር አድርጎታል። ኦርጋናይዜሽን ወይም ኢንስቲትዩሽን ወይም ተቋም የሚባለው ኮንሰፕት በማን ላይ የተንጠለጠለ ነው ማለት ነው? በግለሰቡ። ግለሰቡን ረስቸው አይደለም ተቋም እንገንባ። ምን መጀመሪያ ለዛ ተቋም ብቁ የሆነ ግለሰብ እንፍጠር። ሜንቶሬ ምን ይለኛል መሰለ? ኦኬ ይህን ሲስተም አትወደው? በእኛ ኮንቴክስት ለማውራት እንዲመች ዩኤንን አትወዳቸውም? ነጭ አትወድም? አፍሪካዊነት ኢትዮጵያዊነት ነው የሚያጠቃ? አዎ። መቀየር ትፈልጋለህ? የስ። ግን ብዙ ነገር ይዘውባል? አዎ። ቱ ቼንጅ ዘ ሲስተም ዩ ሄት ማስተር ኢት ይለኛል። የምትጠላውን ሲስተም ለመቀየር ከፈለክ ማስተር አድርጋቸው። ኖ ዘም ስሩሊ። ያ አንዱ መገለጫው ሊሆን ይችላል። ገንዘብ መምጣቱ ጥሩ ነገር ነው፣ ግን ከገንዘቡ ይልቅ በዛ ጉዞ ውስጥ አኳየር ያረካቸው ክህሎቶች
የህይወት ፐርስፔክቲቮች ፕሮግረሱን ያጣጣምክበት ጉዞ እሱ ነው ታሪኩ ነው ይገርማችኋል ኔትወርዜ ይሄን ያክል ነው ብሎ ቢጨርስ ስቶሪ ደስ አይልም you know ኔትወርዙን ግን ያንን ያገኘውን ነገር ያገኘበትን መንገድ በዛ ውስጥ ያሳለፋቸውን ከፍታና ዝቅታዎች የተሳሳታቸውን ስህተቶች ያጣጣመበትን መንገድ ኢንዶርስ ያደረግ ፔንን የተሸከመበት ትከሻ ስፋት ሰዎችን የተሸከመበት የሆድ ስፋት እነሱን ሲያካፍለን ግን ስቶሪ አለው ኢሰንስ አለው ያንን ኢሰንስ ካጣ ነው ብዙ ሰዎች ባለፈው ጊዜ የሆነ ቦታ ላይ ጠይቀው ይሄንን የተናገሩ ብዙ ሰው የሚሰቃየው ስቶሪ ፍለጋ ነው ገንዘብ ፍለጋ አይደለም አዘይንዶ ዘዴ የሰው ልጅ ምንድነው ፋሲኔት የሚያደርገው ስተል ስቶሪ አብሮ የሚቀመጥ ከመቃብር በኋላ አንተ ስትረሳ ስቶሪ ግን መቀጠል አለበት ስቶሪ ከሌለ ግን ትረሳለህ ገንዘብ ቢኖር ሀብት ቢኖር you know ምንም ነገር ትረሳለህ ስለዚህ እንዴት ነው ከመቃብሬ ባሻገር ሰዎች ወስደው የሚኖሩበት የኔ የህይወት ትርጉምና ያንተ የህይወት ትርጉም ምናልባት ሊለያይ ይችላል ለሚታይ ስቶሪ የኔ ወንድም በጣም ከማደንቃቸው ሰዎች መካከል የሱ የላይፍ ዲፊኒሽን እና የኔ የላይፍ ዲፊኒሽን ሰማይ ከምድር እንደሚርቀው እንደዛ ይርቃል አይገናኝም ነው ማለት አንድ ቤት ውስጥ ኖረን እኮ ነው ለሱ ስቴብል ላይፍ መኖር የህይወት ትርጉም ነው በዛ ደግሞ ውጤት አምጥቷል በጣም የሚያስደንቀኝ ሂዝ በጣም ያንግ ኦልሞስት እኩያነ ግን 3 ልጅ አለው ትዳር አለው ጥሩ ስቴብል ጆብ አለው የባንክ ማኔጀር ነው ቤት አለው መኪና አለው እነኚህ ሁላ ሮንግ ናቸው ብዬ አላምንም አየ የሱ የላይፍ ዲፊኒሽን በዛ አቅጣጫ ተስፋ ያንተ ሮንግ ነው የኔ ነው ራይት አልሎ የኔ ደግሞ ሌላ የላይፍ ዲፊኒሽን አለ አየ እኔ ደግሞ አድቬንቸረስ ነኝ ፋሲኔት የሚያደርገኝ ላይፍን ኤቭሪዴይ ኤክስፕሎር እያረኩኝ ነው ምንድነው የላይፍ ትርጉሙ እያልኩ የፈታው ከአንዱ ትርጉም ወደ ሌላው ትርጉም እሱ ምናልባት ስቴብል ላይፍ ለሚፈልግ ሰው ትርጉም የለሽ ነው እኔ ተቋም አልፈልግም ብሎ ግን በደንብ አድርጎ ሙያውን የሚሰራ ሰው ደግሞ አለ ሶ እነዛ ንሳ ሰዎች ማን ያብቃቸው እንዴት ሆኖ እንስራ እነሱ ላይ አንድ ከምናስተምረው ትምህርት career development የሚባል ትምህርት እንሰጣለን እኛ ጋር ማለት ነው career development ሰው በcareer life እንዴት ራሱን እያሳደገ በ5 አመት ውስጥ እዚህኛው ፖዚሽን ላይ ደርሳለሁ በ10 አመት ውስጥ እዚህኛው ሌቭል ላይ ደርሳለሁ እንዲል እንዴት እናስችለው አሁንም አንድ ሮንግ ናሬቲቭ እዚህ ከተማ ውስጥ እየሰማው ነው ለምን ትቀጠራለህ የራስን ስራ ነው መጀመሪያ ያለብህ ብራዘር ምናምን I mean ሁላችንም ቀጣሪ ከሆነን ማን ነው የሚቀጠረው ገብቷል at some point we need to have some employees አይደለ ሁሉም ሰው አንተርፕረነር መሆን አይጠበቅበትም ከተወሰነ አመታት በፊት ዶክተር ምህረት አንድ ትምህርት ሲያስተምር በጣም ለህይወቴ የቀረ አንድ ትምህርት አገኘው አንድ መሪ 5 በጣም ወሳኝ የሚባሉ አቲቲዩዶችን ማሳደግ አለበት እና እሱ መስቀል ያደርግና ከዛን ዲያጎናል ደግሞ ከመስቀሉ ዲያጎናል የሚያልፍ ደግሞ አለ ሶ የላይኛው መስቀሉ የላይኛው ወደ ላይ የሚሄደው ፎርቲቲዩድ ወይም ደግሞ ሪዚሊየንስ ምንድነው መንፈሰ ጠንካራነት የሚባል ነው የታችኛው ቁልቁለቱ መስቀሉ ደግሞ ሂዩሚሊቲ የሚባለው ወይም ትህትና ወደ ላይ አይበገሬነትን ወይም መንፈሰ ጠንካራነትን ማሳደግ ማለት የማይፈራ የማያለቅስ ችግር የማያቀው ችግርን ዋጣርግ አይነት ነገር አይደለም ይፈራል ግን ፍርሃቱን ይጋፈጣል ያዝናል ግን ይጽናናል ይወድቃል ግን አራግፎ ይነሳል ያ ነው መንፈሰ ጠንካራ የሚያስብለው ፎር ሶ ሎንግ እኛ ስንሰበክ የኖር ነው በተለይ ወንዶች ማልቀስ ሮንግ እንደሆነ መያዝ ኢሞሽንን መሸከም እሱ ብቁ የሆኑ መሪዎች እንድንፈጠር አላረገም ትራውማታይዝድ የሆኑ መሪዎች እንድንፈጠር ነው ያደረገው you see ኢሞሽናል ቢንግ እንደሆነ አክሰፕት አድርገን መንፈሳችንን ግን ከቻሌንጁ በላይ ማጠንከር ከቻለን ይሄኛው አቲቲዩድ እያደገ ይመጣል ሁሉ ጊዜ ችግር አያስደነግጥ ወደ ፊት ለፊተኛው ሁሉ ጊዜ ኦፕቲሚስቲክ ቀናዊነት ማለት ነው ሁሉ ጊዜ መሪ ቀና መሆን አለበት
እቺ ሀገር አታድግም እንደው ዝም ብለን ሞክር ብለን ነው እንጂ ካልክ መሪ አትሆንም። አሁን አንዳንዶች ካያቸው ከወደቀ እይታ ነው የሚነሱት። ኢትዮጵያ ነገ ትቀየር አይ እንዳንተ እኮ እንደው ሞቲቬሽናል ስፒከሮች ምን አይልሃል። ቀናዊነት ካሌለ ነገ ጨለማ ነው ብለህ ሁሉን ነገር በፔሲሚስት እይታ ካየኸው ትቸገራለህ። ነገ መልካም ይሆናል። ትንሽ ጭላንጭል ተስፋ አንተ በርትተ ሌላውን ከጎን ያለው አይዞ በቃ ይሄ ጊዜ ያልፋል፣ ሁሉም ያልፋል። ትላንት ክፉ ጊዜ ያላለፍንም በቃ ይሄንን እናልፈዋለን፣ በርታ አይዞ ሚል መነፈስ ያስፈልገዋል መሪ። ቀናዊነት እሱ እንዲኖር ግን ምን ያስፈልጋል መሰለ? በመስቀሉ ወደ ኋለኛው ደግሞ ግራቲቲዩድ አመስጋኝነት በጣም ኢምፖርታንት። ቀናዊ መሪ የሚፈጠረው ወደ ኋላ አመስጋኝ ሲሆን ነው። እኔ አንዳንድ ጊዜ በኑሮ ስጨነቅ እናንተ ዝም ብዬ ሐኪም ቤት እሄዳለሁ። ምንም ሰውም ባላገኝ ሂጅ አያለሁ። አሁን ይህንን የመሰለ ልጅ ይሄን እኮ እንደኔ ወክ እያደረገ ነበር ምናምን እላለሁ። ለራሴ ነው የምልህ። ሌላው መሄደው እውነቴን ነው የምልህ። መቃብር ቦታ እሄዳለሁ። መች ቀን ነው መሰለ ሂጄ እዚህ ዮሴፍ ወደ ሳሪስ መንገድ ሄድኩኝ እና ሳይ አንዲት ልጅ 26 ዓመቷ ነው። እዛ አለ አይደለ እድሜያቸው ምናምን ዶክተር ነች። ስሟ በእምነት ምናምን ይላል። አሁን ይሄ ጅልነት ይመስላልና እንዳትስቁብኝ ፌስቡክ ላይ ፈለኳት። እንዴት ነበር የምትኖረው? አይ ወነ ሲ እንዴት ነበር ቀኖቿ ምን ይመስሉ ነበር? ስቶሪዎቿ ምን ይመስሉ ነበር? ሺ ዋዝ በጣም ያንግ። እድሜዋን እኮ ያሳለፈችው ሕክምና ትምህርት ላይ ነው። 7 ዓመት 26 ምናልባት 25 ላይ ነው የተመረቀችው። አት ሳም ፖይንት ቆንጆ ልጅ ሜካፕዋን አርጋ ምናምን የምትወጣ ዴት አርጋ ይሆናል ላይፍ አላት ያቺ ልጅ። ግን ሺ ኢዝ ኖ ሎንገር ኢን ዲስ ፕላኔት። አሁን አልፋለች። ቶሎ አትጨርሰው ኑሮ 20 ላይ ብትጨርሰው ያልቅብሃል። ከዛ 40 ላይ ትደክማለህ፣ ያስጠላሃል። ከዛ ሊድ ትላለህ። ስለዚህ ሁሉን ነገር እያጣጣምከው ኤክስፕሎር ስታደርገው በዛ ውስጥ ጆርኒውን ስታመሰግን ዋው ቴንክፉል አም ሶ ግሬትፉል እግዚአብሔር ሆይ አመሰግናለሁ። በቃ ዛሬ መኖር ችያለሁ። እቺ ከተማ ዛሬ ደህና ነች። አንድ ሴሪያዊ ጓደኛ አለኝ እዚህ ያለ እና ሙቭ ያደረጉት እስከ ቤተሰብ ልክ አገሪቷ ልትፈራርስል ሰውየው ጎበዝ ነው፣ አንተርፕሪነር ሊደር ነው። ወጣ፣ ሙሉ ሀብቱን ይዞ ወጣ። አሁን እዚህ ትልቅ ፋብሪካ ገንብቶ ደንበኛ ኑሮ ነው የሚኖረው። የሱ ልጅ ነው እንግዲህ እና ምን አለኝ ዳማከስ ላይ ይሄ ደማስቆ ላይ we were so okay ሰሜን ክፍል ላይ ነበር ጦርነቱ አለ። ልክ እንደዚህ ሀገር እና we were so okay። አንዳንዶች ፖድካስት እያደረጉ ነው፣ አንዳንዶች ቢሮ ውስጥ ናቸው፣ አንዳንዶች ዴት እያደረጉ ነው። በጣም ቆንጆ ልጅ ኮደሽ እየተባባሉ ነው። ድንገት ጦርነቱ ከመሃል ከተማ ብለስት አደረገ። ከዛ በኋላ ያቺ ሀገር ፈርሳ ቀረች። ዩሲ እየተነፈስን ነው፣ ወክ እያደረግን፣ ሱቆቹ ክፍት ናቸው። ስራችን እየሰራን we need to be grateful